እቺ ሴት አስፈሪውን የኤሌቬተር ጌም ለመጫወት ትወስናለች። ጓደኛዋን አብራት እንድትመጣ ስትጠይቃት እሷን በፍርሃት እንደማትመጣ ትነግራታለች። ይሄን ነገር ግን ለማድረግ ዝግጁ ነች ትላታለች። እሷን በደስታ አዎ በጣም ኤሌቬተር ፌክ ነው፣ ምንም ያስፈራ ነገር የለውም፣ በ10 ደቂቃ ውስጥ ተመልሼ እመጣለሁ ብላ ሊፍቱን ታስነሳዋለች። የመጀመሪያውም የኤሌቬተር ህግ 4 ቁጥር ነው። እሷም ህጉን በወረቀት ላይ ጽፋ ወደ 4 ቁጥር ትወጣለች። ከዛም ከደረሰች በኋላ ወደ ውጭ ትወጣና ወደ ግራ ወደ ቀኝ ካየች በኋላ ምንም እንደሌለ ስታውቅ ተመልሳ ትገባለች ሊፍቱ ከመዘጋቱ በፊት። እሷም በፍርሃት እየተነፈሰች የቀጣዩ ህግ ደግሞ ወደ 2 መውረድ ነው። 2 ቁጥርንም ተጭና እንደገና ወደ ታች ትወርዳለች። 2 ቁጥር ላይም ደረሰች። አሁንም ሰላም ነው። ቀጥሎ ደግሞ ወደ 6 ከፍ ትላለች። ከ6 ቀጥሎ ደግሞ አሁንም እንደገና ወደ 2 ዝቅ ትላለች። ሁሉም ነገር በጥሩ ሁኔታ እየሄደ ይመስላል። አሁን ደግሞ ወደ 10 ከፍ ትላለች። 10 ላይም ከደረሰች በኋላ ሊፍቱ እንደገና ተመልሶ ይዘጋል። አሁን የመጨረሻውና አስፈሪው 5 ቁጥር ነው። ይሄን በሰላም ካጠናቀቀች ምንም ሳትሆን ከዚህ ወጥታ ትሄዳለች። ህጉም እንደዚህ ይላል። የሆነች ሴት ወደ ሊፍት ውስጥ ትገባለች እና እሷን አታናግሪያት፣ በጭራሽም ዞረሽ አትመልከቻት የሚል ህግ አለው የኤሌቬተር ጌም። አሁን እሷም በፍርሃት መንቀጥቀጥ ጀምራለች። እየፈራችም ቢሆን 5 ቁጥርን ትጫናለች። አይኗን ጨፍናም እየሄደች 5 ቁጥር ላይ ትደርሳለች። ከዛም እየፈራች ቀስ ብላ ከሊፍቱ ወጥታ ወደ ግራ ወደ ቀኝ እየዞረች መመልከት ትጀምራለች። ትመጣለች የተባለችውም አስፈሪዋን ሴት ውጭ ላይ ስታያት እንደሌለች ካየች በኋላ ወደ ኋላ ትመለስና ወደ ሊፍቱ ትገባለች። እሷም ደስ ብሏት አሁን በደስታ ስትተነፍስ ይታያል። ነገር ግን ሊፍቱ ሊዘጋ ሲል አንድ እግር ሊፍቱ መሃል ላይ ገብቶ ያስቆመዋል። እሷም በድንጋጤ ትፈራና ቶሎ ብላ ወደ ጥግ ሄዳ አይኗን ጨፍና ትቆማለች። አስፈሪዋ ሴትም እሷን አልፋ ከኋላ ሄዳ ስትቆም እሷም ላለማየት እንደምንም ጥረት ታድርጋለች። ከዛ እንደምንም እየፈራች የሊፍቱን ቁጥር ልትጫኑ ስትል ያቺ አስፈሪዋ ሴት ማልቀስ ትጀምራለች። ከዛ እሷም ደንግጣ እጇን ሰብስባ ትቆማለች። ከዛ እሷን ለማየት ዞር ለማለት ትሞክራለች። ነገር ግን ቶሎ ብላ ራሷን ተቆጣጥራ ትመለሳለች። ህጉም እሷን ካየች ወይም ካናገረቻት ከዚህ ሊፍት ውስጥ በሕይወት አትወጣም። አስፈሪዋ ሴትም ማልቀሳን ቀጥላ እሷንም ታስለቅሳታለች። ይበልጥ ትኩረቷን ለመሳብ ስትል ቁጭ ብላ ታለቅሳለች። እሷም በጭካኔ እንደምንም ብላ እሷን ላለማየትና ላለማናገር ስትል ጨክና ትቆማለች። ከዛ ቦታ ላይም ሲደርሱ ያቺ አስፈሪዋ ሴት ብድግ ብላ ትነሳለች። ሊፍቱም ይከፈትና በአጠገቧ አልፋ እየሄደች ልትወጣ ስትል መሐረብ ይወድቅባታል። ከዛ በኋላ እዚህ ጋር ስትሰራች ይችኛዋ ወደቀብሽ ስትላት እሷን አናገረቻት ማለት ነው። የሁሉ የለፋችው ልፋቷ ከንቱ ሆነ። ሽት ብላ ተበላው ትላለች እሷም። ከዛ በሰላም ልትሄድ የነበረችው አስፈሪዋ ሴት እዛ ውጭ ላይ ቆማ ትቀራለች። ምክንያቱም ስላናገረቻት። እሷም በፍርሃት እየተንቀጠቀጠች ማልቀስ ትጀምራለች። አስፈሪዋ ሴትም ጀርባዋን ሰጥታ ቆማለች እዛው። ከዛ ግን ሊፍቱም ይዘጋል አስፈሪዋ ሴት ውጭ እንዳለች። እሷም አሁን ኦፍ ብላ ትተነፍሳለች አመለጥኳት ብላ። ሊፍቱም ወደ ታች ወርዶ ሲከፈት አሁንም ያቺ አስፈሪ ሴት እዛው በረንዳ ላይ ቆማለች። ከዛ እንደምንም አሁንም ቶሎ ብላ ሌላ ቁጥር ነክታ ትዘጋለች። አሁንም ሲከፈት በረንዳ ላይ አለች። የትም ወደ ላይ ብትወጣ ወደ ታች ብትወርድም ያቺ አስፈሪ ሴት ከበረንዳ ላይ ልትሄድ አልቻለችም። ከዛ ግን በመጨረሻም አሁን ሊፍቱ ሲከፈት አስፈሪዋ ሴት አልነበረችም። ከዛን እሷም ቀስ እያለች ወደ ውጭ ወጣ ትልና ዞር ዞር ብላ ትመለከታለች። እንደሌለች ካወቀች በኋላ ወደ ሊፍቱ ትመለስና በደስታ ትተነፍሳለች። እሷም ደስ ብሏት አሁን ወደ ቦታዋ ለመመለስ 1 ቁጥርንም ተጭናለች። ነገር ግን በዚህ ሰዓት ነበር ጉዳይ ፈላው። አስፈሪዋም ሴት ቀደም ብላ ሊፍት ውስጥ ነበረች። ከዛም በኋላ ስትጮህ እንሰማለን። ምክንያቱም ኤሌቬተር ጌም አንዴ ስህተት ከሰራክ በሕይወት መውጣት ብሎ ነገር የለም። እዚህ ደግሞ ጓደኛዋ በሰላም ትመለሳለች ብላ እየጠበቀቻት ነበር። ከዛ ከደቂቃዎች በኋላ ሊፍቱም ይመለስና ሲከፈት ወደ ውስጥ ሄዳለች ብላ ስታያት እሷ አልነበረችም። ወረቀቱ ብቻ ተጥሎ ታያለች። እሷም እያዘነች ጨዋታው እንዳልተሳካ አውቃ ወደ ሊፍቱ ትገባና ወረቀቱን አንስታ ታያለች። ከዛ የወረቀቱን ግልባጭ ስታይ እኔ 4ኛ ፍሎር ላይ ነኝ የሚል ትመለከታለች። እቺ ምስኪን ጓደኛም ምንም ሳታቅ 4 ቁጥርን ነክታ ወደ ላይ ትወጣለች። ከዛም እዛው ሊፍት ውስጥ እንደደረሰችም አስፈሪዋም ሴት ከኋላ ነበረች። እሷም የሷ ሰለባ እንደሆነች ፊልሙን በዚህ ያበቃል። የኤሌቬተር ጌም ለመጫወት ማናችሁም እንዳታሰቡ፣ ምክንያቱም እውነተኛ ታሪክ ላይ የተሞረከዘ ነው። ስለ እውነተኛ ታሪኩን ማወቅ ከፈለጋችሁ ኮመንት ላይ ጻፉልኝ። በቀጣዩም ስለሱ ሙሉ ታሪክ እነግራችኋለሁ።